ልጃችሁን ለልጃችን ብለህ ጠይቅ ብዬ ሽማግሌ ልኬያለሁ። እናንተ ሽምግልናውን ተቀብለናል ካሉ ቅመጠል ዛሬውኑ ነው ከዚህ ቤት ማስወጣሽ። እኔ እና አንቺ ሁሉ አመት ተናበብን ተጠናነን። ሁላችሁም ሴቶች የሆናችሁ ያላገባችሁ ፍቅረኛ የያዛችሁ ከሀይሚ ልትማሩ ልንማር ይገባል ማለት ነው። ምክንያቱም ሽማግሌ ልክ ያለው ሲላት ሀይሚ አልቅሳ ቁጭ አላለችም። ምክንያቱም አንደኛ መግደርደር የሚባል ነገር አለ አይደለ? እንደው እልል ተብሎ ሩጦ ተኪዶ አይደለም እሺ የሚባለው። በሁለተኛ ደረጃ ደግሞ እኔ እናንተ ሳንስማማ ሳንግባባ ሳንወስን ለቤተሰብ መናገር የለብህም። ምክንያቱም ይሄ አስገድዶ እንደማስገባት ይቆጠራል ብላ ለብሩክ እንግዲህ መልስ ሰጥተዋለች ማለት ነው። እና በጣም ነው የገረመች ማለት ነው። በእርግጥ ብሩክ ይሄን የሚያደርገው ከሁለታቸው የፍቅር አንጻር ሁኔታ ነው ፕራንክ የሚያደረጋት። ለፕራንኩም ከብዷታል ሀይሚ ማለት ነው። ምክንያቱም አስለቅሷታል። እንዴ ትዳር ማለት እኮ እንዴት ነው? በቃ እንዴ ከገባችሁ መውጣት እንዴት ነው አለ አይደለ? ብቻ ትንሽ ይከብዳል። ለዛም ትዳር ትፈሪያለሽ እንዴ? ትዳር ያስፈራል እንዴ ብለዋታል ማለት ነው። እና ሀይሚ ጎበዝ ናት። እውነት ለመናገር ሁሉን ነገር በማስተዋል ነው የምታደርገው። በችኮላ የሆነ ነገር በኋላ መውጫው ስለሚከብድ ነገራቶችን በችኮላ አታደርግ። ከዚህም በኋላ ብታደርግ አለችው ነገራቶችን በችኮላ አታደርግ፣ በማስተዋል ነው ማድረግ ያለብህ። በችኮላ የሆነ ነገር ምንም መጨረሻው አያምርም ብላለች ማለት ነው። በስመ አብ ትለያለች፣ የምሬን ማለት ነው። እና ግን ደግሞ ቡራ ይሄንም ያደረገው ሪል ቢሆን እንኳን ያው በእሷ ስለሚተማመን በቤተሰቦቿም ስለሚተማመን ፍቃደኛም ስለሆኑ ነው። እና ግን ደግሞ ከሀይሚ ፍቃድ ከዋናዋም ያስፈልጋል። ስለዚህ በጣም 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 ነው ያደነኳት ሀይሚን ማለት ነው። እና ምክንያቱም የመለሰችው ምላሽ አሁን አሉ ስንት ቀለበት ሊያርግልሽ ሲላት ምን ሲባል ታያላችሁ ሚዲያ ላይ አይደል? ሩጠው ሂደው እሺ የሚሉ ብዙ አሉ። ብቻ ብዙ ነገር እናያለን። ሁሉም ሴቶች አንድ አይደሉም። እንዲሁም ለወንድ ልጅም ቀለበት የሚያስሩ አሉ። እውነት ለመናገር አሁን ለምሳሌ አንዳንዴ ሪፖርት ወይ እንደዚህ የሆነ መንገድ የምታዩ ከሆነ ሴቷ ተንበርክካ ቀለበት ላድርግልህ ትላለች። እና ከባድ ነው። እንደዛ መሆን የለበትም። ስለዚህ ወግ ማረጉን የጠበቀ በቃ አለ አይደለ ደስ የሚል ሁኔታ ነው ሀና ሀይሚ ላይ እየሄደ ያለው ማለት ነው። እና በቅርቡ ደግሞ ይሄን እንጠብቃለን። ብሩክ ሽማግሌ ላክ የምትሉ እስኪ ቢልክ ደስ ይለናል። የምሬን ማለት ሰርጋቸው ትንሽ ቆየት ቢል እንኳን ሽማግሌ ቢልኩ ደስ ይላል። እንግዲህ ሀብትሽ ያገባል ብዬ አስባለሁ። ደግሞ እኮ ብዙ ሰርግ አናደርግም ዝም ብለን ነው የምንገባ ብለዋል አይደለ? ስለዚህ ሀብትሽ ቦታ ከለቀቀ የእነ ሀይሚ ሰርግ ደግሞ ይሆናል። ቡራ ሰርግ እንደሚያደርግ ነው የነገራት። ሰርግ ማድረግ አለብን ምንም ቢሆን ብለዋል። እውነቱን ነው። ስለዚህ በጣም ደስ ይላል ከሚባለው በላይ ማለት ነው። እና ብቻ የሀይሚ መልስ የሚገርም የሚያስደምም ለብዙዎቹ ትምህርት የሚሰጥ ነው። በቃ አለ አይደለ ትዳር ዝም ብሎ ተዘሎ የሚገባበት አይደለም። ሁሉን ነገር ብሩክም ብለዋል። እኔና ሀይሚ ከተስማማን በሁሉ ነገር ከተግባባን በደንብ ነገራቶችን አስተካክለን ጨርሰን ወስነን የመግቢያ ቪዲዮ ላይ ብለዋል። በስሬስ ማለት ነው ነገሮችን ካስተካከልን በኋላ ይሄ ነገር የማይቀር ነው። ፈጣሪ ከፈቀደው ሽማግሌ ልካለው። ዛሬ ግን ፕራንክ ላደርጋት ነው ብለዋል። ሀይሚ ፕራንክ ስትደረግም የከበዳት ለዚህ ነው። እንዴት ከኔ ጋር ሳትጨርስ ዝም ብለህን አስገድደህ እንደ ማግባት ማለት ነው። እኔ ጋር መስጨረስነ መይ ተወያየነ መይ ወሰነ ማስተካከል ያለብህ ነገሮች ይኖራሉ ብላ ስለምታስብ እንደዚህማ አይሆንም ነው ያለችው። አያችሁ እንዴ ነው በቃ ነፃነት ማለት እንዴ ነው የምር ማለት ነው። በቃ ማስተካከል ያለበት ነገሮች በደንብ ጠርተው ተበጥረው ሁለታቸው ተስማምተው ከዚያ በኋላ ነው ሽማግሌ የሚላከውና ያው ብሩክም እንግዲህ ለመፈተን ነው። በዚያውም ደግሞ ልልመድ ብሎ ነው። ሰምታችሁታል። ደር ብለን እሺ ከተባልነ ተሎ እንልካለን እያለ ነው። እና በቀደምም ሰምታችኋል። ሽማግሌ ልልክ ነው እሺ ከተባለ ቆይቷል፣ ሁሉ ነገር አልቋል እያለ በሙድ ሲናገር ነበርና በእርግጥ የሀይሚና የብሩክ ቤተሰቦች ሁሉን ነገር ያውቃሉ። ግን ደግሞ በወግ በማድረጉ ሽማግሌ ይላካል፣ ቀለበት ይታሰራል፣ ከዚያ ወደ ሰርጉ ማለት ነው። ስለዚህ በጣም ደስ ይላል እየተካሄደ ያለው ጨረቃዎች። የምሬን ፈጣሪ ለዚህ ትልቅ ቁም ነገር ያብቃችሁ፣ ያሰባችሁት ይሳካላችሁ። በክፉ ዓይን የሚያችሁን ደግሞ እሱ ፈጣሪ ይጠብቅላችሁ። ብሩክም ያሰብከው ይሳካልህ።
ከሀይሚ ጋር የምትሆንበት አብረህ የምትሆንበት የለፋበት የደከምክበት ሀይሚዬም የምትወጂውን የምታፈቅሬውን የምትፈልጊውን በእጅሽ አስገብተሽ በትዳር አብራችሁ እንድትኖሩ እግዚአብሔር ይፍቀድላችሁ። በእርግጥ አሁንም በእጅሽ ነው አብራችሁ ነው ያላችሁ እና ከዚህም በላይ ደግሞ ፈጣሪ ይጠብቃችሁ፣ መጨረሻውን ያሳምረው፣ አይለያችሁ።